ሕፃናትን ልክ እንደ ማንኛውም ዕቃ በፋብሪካ የማምረት ሂደት ወደ ትግበራ ለመግባት ከመቼውም ጊዜ በላይ ተቃርቧል። ኤክቶላይፍ የተሰኘ ድርጅት አሁን ይህንን ተአምር የሚመስል ነገር ማድረግ ችያለሁ እያለ ነው። በተፈጥሮም ይሁን በህመም አሊያም ደግሞ ቅርጼ ለምን ይበላሻል፣ 9 ወር ሙሉስ ለምን በሆዴ ይሸከማለሁ የሚሉ ሞልቃቆች ብቻ በተለመደው መንገድ መውለድ የማይችሉ ሰዎች ለድርጅቱ ረብጣ $1,000,000 ከከፈሉ የራሳቸውን የዘር ፍሬ ወስዶ በፋብሪካው አሳድጎ ልጅ ያሳቅፋል። አስገራሚው ነገር እነዚህ ቤተሰቦች ልክ ከሱቅ እንደሚገዙት ዕቃ የልጃቸውን የዓይንና የቆዳ ቀለም፣ ክብደትና ጥንካሬ ሳይቀር መርጠው በትዕዛዝ ማሰራት ይችላሉም ተብሏል። እናም ልጁ የእናት ማህፀን በሚመስለው የላቦራቶሪ ዕቃ ውስጥ አድጎ በ9 ወሩ ይወጣል። የሰው ልጅ እንደ ዶሮ ጫጩት የሚፈለፈልበት ኢንኩቤተር የዓለም መነጋገሪያ ሆኗል። ድርጊቱ በፈጣሪ ሥራ መግባት ነው። ደግሞም ብዙ ስነ ልቦናዊና ማኅበራዊ ቀውሶችን ይፈጥራል ብለው የሚኮንኑት እንዳሉ ሁሉ በሌላ ወገን የሚያወድሱትም አልጠፉም።